ዋትሳፕ ጋይዝ እንዴት ናችሁ? እንኳን ደስ አላችሁ። የ2018 የሪሜዲያል መቁረጫ ነጥብ ይፋ ሆኗል። እንደዚህ ይላል መልእክቱ። የሪሜዲያል መግቢያ ነጥብ ይፋ ሆነ። ትምህርት ሚኒስቴር በ2018 የትምህርት ዘመን የመንግስት ዩኒቨርሲቲዎች በተፈጥሮ እና ማህበራዊ ሳይንስ ትምህርት መስኮች ከ49.5% በታች ያስመዘገቡ ነገር ግን ከዚህ በታች የተዘረዘሩት የሚያሟሉ ተማሪዎች የሪሜዲያል ፕሮግራም ተጠቃሚ መሆናቸውን አሳውቋል። በሁሉም አማራጮች ወይም በግልና በመንግስት ተቋማት የሪሜዲያል ፕሮግራም ለመከታተል ተማሪዎች እንደተፈተኑት የትምህርት አይነት ብዛት 33% ከመቶ እና ከዚያ የተቆረጠ መሆኑን አሳውቋል። እና የመቁረጫ ነጥብ ይሄን ይመስላል። የተፈጥሮ እና የማህበራዊ ሳይንስ ወንድ ተማሪዎች 216፣ የተፈጥሮ እና የማህበራዊ ሳይንስ ሴት ተማሪዎች 204፣ ታዳጊ ክልል እና አርብቶ አደር አካባቢ የተፈጥሮ እና ማህበራዊ ሳይንስ ተማሪዎች ለሁለቱም ጾታ 198፣ የማህበራዊ እና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁሉም ጾታ 198፣ ማህበራዊ እና የተፈጥሮ ሳይንስ አይነ ስውራን ተማሪዎች ለሁለቱም ጾታ 165 ይላል። ዛሬ ነው የተለቀቀው። እንኳን ደስ አላችሁ። በተጨማሪ ደግሞ ከሪሜዲያል ጋር የተገናኙ መረጃዎችን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ከዛ በፊት ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አበርታቱኝ። ይሄ መረጃ ለሁሉም እንዲደርስ ሼር አድርጉ። ቴንክ ዩ